በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት እጅግ ዘመናዊ የንግድ ማዕከል ከቴምር ሪል ስቴት እስካሁን ድረስ በብዙ ምክንያት የንግድ ሱቅ ላመለጣችሁ ደንበኞች የመጨረሻውና ሶስተኛው ሳይትን ይዘንላችሁ መጥተናል። ግራውንድ ፍሎር ላይ ሰሚ ቤዝመንት በ3.3 ሚሊዮን፣ ሶስተኛ ፎቅ ላይ በ1.7 ሚሊዮን እንዲሁም አራተኛና አምስተኛ ፎቅ ላይ በ1.4 ሚሊዮን ቅድመ ክፍያ ብቻ የሱቅ ባለቤት ይሆኑ። ከዚህ በተጨማሪ አዲስ ባወጣ ነው ሜክሲኮ አፍሪካ ህብረት ጋር የሚገኘው ሳይታችን የንግድ ሱቆችን ከ3.9 ሚሊዮን ብር ጀምሮ ከወለድ ነፃ ምቹ አከፋፈል ጋር ይዘንልዎት ቀርበናል። ለቢሮና ለሳይት ቀጠሮ በ0933 23 31 13 ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። በታዋቂው ራፐር ምክንያት ህይወቱ የተቀጠፈው ኢትዮጵያዊ ዲያስፖራ Today, basically, is a very important day for the one and only notorious rapper Snoop Doggy Dogg, because just a few hours ago, Snoop arrived at the Los Angeles County Courthouse where he was standing trial for murder. A judge in Los Angeles refused today to drop murder charges against him. Under American law, Snoop could face 15 years to life imprisonment. Snoop didn't pull the trigger, but he, the bodyguard, and a third man were all charged with murder because prosecutors say they hunted down Walter Merriam after an earlier argument. We are completely surprised about the justice system in this country, really. My brother has become just a nameless, faceless commodity in the interest of record companies profiting from his blood. Whatever it takes to sell records, it's good. You know, it's just the media that tries to, brainwash anybody that's trying to be down with some black, that's positive, that's young, that can move something in this world. That's what I am. I'm in that position where I can move something. And what they do is try to brainwash my audience so I won't have no audience. ከኢትዮጵያ የእርስ በርስ ጦርነት አመልጠው የተሻለ ህይወትና ሰላምን ፍለጋ ወደ አሜሪካ የተሰደዱት የወልደ ማርያም ቤተሰቦች በተስፋይቱ ምድር ልጃቸውን እንደሚያጡ ፈጽመው አልገመቱም። የ20 ዓመቱ ፊሊጶስ ወልደ ማርያም ከጤና እክሉ ጋር እየታገለ ለነገው ብሩህ ተስፋ የሚተጋ ወጣት ነበር። ነገር ግን እንደ አውሮፓውያን አቆጣጠር ኦገስት 25 1993 ምሽት በሎስ አንጀለስ ውድባይን ፓርክ ውስጥ የተተኮሰው ጥይት የዚህን ወጣት ህይወትና የቤተሰቡን ተስፋ ባጭሩ ቀጨው። የሚገርመው ግን ለፊሊጶስ ሞት ምክንያት የሆነው ተራ ግለሰብ አልነበረም። ይልቁንም ስሙ በሂፕ ሆፕ የሙዚቃ ስልት በዓለም የገነነው የካልቪን ብሮደስ ወይም የስኑፕ ዶግ የግል ጠባቂ ነበር። መላው ዓለም ስለ ራፐሩ ዝና እንዲሁም ዶጊ ስታይል ስለተሰኘው የአልበሙ ስኬት በሚያወራበት በዚያ ወቅት የፊሊጶስ ቤተሰቦች ግን በሐዘንና በፍትህ መጓደል ተሰብረው ለልጃቸው ደም ፍትህን ይማጸኑ ነበር። ለመሆኑ በዚያች ምሽት በትክክል ምን ተከሰተ? ፊሊጶስ እንደተወራው ታዋቂውን አርቲስት ለማጥቃት የሞከረ ጋንግስተር ነበር ወይስ በራፐሩ ዝና ምክንያት እውነቱ እንዳይወጣ ተደርጎ ግፍ ተፈጽሞበታል? የዛሬው ዘጋቢ ፊልም የጠፉ የፖሊስ ማስረጃዎችን፣ የተደበሰበሱ እውነታዎችን፣ በገንዘብና እውቅና የታፈነውን የፍትህ ሂደት እንዲሁም የሰው ህይወት የቀጠፈውን ይህንን አነጋጋሪ ወንጀል ዶሴ ይፈትሻል። ከሙዚቃ ስቱዲዮ እስከ ፍርድ ቤት አዳራሽ ተጉዘን የአንድን ወጣት ሞት ለአልበም ሽያጭ ማስታወቂያ እስከዋለው ሬከርድ ሌብል ድረስ እውነትን ፍለጋ አብረን የምንዘልቅ ይሆናል። ቪዲዮን ላይክ፣ ቻናሉንም ሰብስክራይብ በማድረግ አብራችሁን ቆዩ። Rap star Snoop Doggy Dogg consistently makes headlines both for his best-selling records and for his high-profile legal trouble. I have to remind America that all of these incidents with the rappers are just allegations. I challenge you to try and kill us. You'll never do it. We won't die. The Snoop I know, and I've known him for about 10 months, is intelligent, kind, caring. You really can't say you ain't never seen nobody just get shot in the head. And you right there watching. You can't say that. But I can. እንደ አውሮፓውያኑ በ1993 ሎስ አንጀለስ ገና የቁስል ፋሻዋን ያልፈታችበት ወቅት ነበር። ከዓመት በፊት በሮድኒ ኪንግ የፍትህ መጓደል ምክንያት የተቀሰቀሰው አመጽና እንደ ሰደድ እሳት የተሰራጨው ቃጠሎ ከተማዋን ውጥረት የሞላበት አድርጓታል። በየጎዳናው ጥግ የፖሊስ ሳይረን ይጮሃል። በሰማዩ ላይ ደግሞ የሄሊኮፕተር ድምፅ እንደ መብረቅ ያስገመግማል። ነገር ግን ከዚህ ሁሉ ሽብርና ረብሻ በላይ የከተማዋን መንፈስ የተቆጣጠረው ሌላ አዲስ ማዕበል ነበር። እሱም የጋንግስተር ራፕ ሙዚቃ ነው። የዶክተር ድሬ ዘ ክሮኒክ የተሰኘው አልበም ከእያንዳንዱ መኪና ስፒከር ድምፁ ያስተጋባል። ይህ ሙዚቃ ዘውግ የጎዳናውን ህይወት፣ የቡድን ግጭትን እንዲሁም በፖሊስ ላይ ያለ ጥላቻን ዋናው የአሜሪካ ባህል ወደ መሆን እያሸጋገረው ነበር። ሙዚቃው ዝም ብሎ ዜማ ሳይሆን የጭቁኖች ድምፅ ሆኖ አደባባይ የወጣ ነው። በዚህ ውጥረትና የለውጥ ማዕበል ውስጥ ታዲያ ፓልምስ የተባለች ለየት ያለች ሰፈር ትገኛለች። በታሪክ ከፍተኛ የወንጀል መጠን በማስመዝገብና በማህበራዊ እንዲሁም ኢኮኖሚያዊ ቀውሶች ከሚታወቁት እንደ ካምፕተን ወይም ሳውት ሴንትራል የከረረ ወንጀል አይስተዋልባትም። ይልቁንም መካከለኛ ገቢ ያላቸው ቤተሰቦች
እውቀትን ፍለጋ የሚኳትኑ ተማሪዎችና አዲስ ተስፋ ሰንቀው የመጡ ዲያስፖራዎች የሚኖርባት በመጠኑም ቢሆን ሰላማዊ የምትባል አካባቢ ነበረች። ነገር ግን በዚያ በጋ ፓልምስ አንድ አዲስ እንግዳ ማስተናገድ ጀመረች። ይኸውም የራፕ አቀንቃኙ የስኑፕ ዶግ ቡድን ነበር። በአንድ በኩል የህልውና ጥያቄን አንግቦ ኑሮን የሚገፋው ስደተኛ፣ በሌላ በኩል ደግሞ ስኬትንና ዝናን እያሳደደ የመጣው የራፕ ቡድን ሲጋጩ ውጤቱ ደም መፋሰስ እንደሚሆን የገመተ አልነበረም። ታሪካችን ወደ ኋላ ተመልሶ የሚጀምረው ከፓልምስ በሺህ ኪሎ ሜትሮች ርቀት ላይ በሚገኘው ምስራቅ አፍሪካ ውስጥ ነው። እንደ አውሮፓውያን አቆጣጠር 1979 በወቅቱ የኢትዮጵያ አካል በነበረችው የኤርትራ ዋና ከተማ አስመራ ውስጥ አንድ ቤተሰብ ትልቅ ውሳኔ ላይ ደረሰ። ቀጠናው የእርስ በርስ ጦርነትና የፖለቲካ አለመረጋጋት እያመሰው ስለነበር ተወልደ ማርያም ጊላ ማርያምና ባለቤታቸው ወይዘሮ ቅዱሳን ኃይለ ሚካኤል ለልጆቻቸው ሲሉ የነበራቸውን ሁሉ ጥለው ለመሰደድ ቆረጡ። ይህ ቤተሰብ እንደ ማንኛውም ኢትዮጵያዊና ኤርትራዊ ስደተኛ አሜሪካን በጥሩ ስሟ ነበር የሚያውቃት። አቶ ወልደ ማርያም በሀገራቸው የነበራቸውን ክብርና ማንነት ይዘው በአሜሪካ ምድር ከዜሮ ለመጀመር አልፈሩም ነበር። በሎንግ ቢች የኮንስትራክሽን ስራ ውስጥ ተቀጥረው በላባቸው ቤተሰባቸውን ለማኖር ሌት ተቀን ይለፋሉ። ህልማቸውም አንድና አንድ ልጆቻቸው ሶፊያ፣ ዘመን፣ ዮናስና ፊሊጶስ በሰላም ተምረው ትልቅ ደረጃ ሲደርሱ ማየት ብቻ ነው። ፊሊጶስ ወልደ ማርያም በቤተሰቡ ውስጥ ልዩ ቦታ ነበረው። ለእናቱ የተለየ ፍቅር የነበረው ይህ ልጅ በቤት ውስጥ ተጫዋች፣ ለእናቱ እጅግ አሳቢ ነበር። የስኳር ህመም የነበረበት ሲሆን አንዳንድ ጊዜ ከባድ ራስ ምታትና ሲዥር ያጋጥሙት እንደነበር ቤተሰቡ ያስታውሳሉ። እህቱ ሶፊያ ፊሊጶስ የሰው ልብ የሚሰብር ልጅ አልነበረም፣ ይልቁንም የሰዎችን ፈገግታ የሚፈልግ የዋህ ነበር ስትል ወንድሟን ትገልጸዋለች። አዘውትሮ የቅርጫት ኳስ መጫወት ይወድ ነበር። ነገር ግን ፊሊጶስ እያደገ ሲመጣ አንዳንድ የባህሪ ለውጦችን ማምጣት ጀመረ። በሁለት ማንነቶች መሃል ውስጥ ገብቶ ራሱን አገኘው። በአንድ በኩል የቤተሰቡ ጥብቅ ባህልና ስርዓት የተሞላበት አስተዳደግ አለ። በሌላ በኩል ደግሞ የሎስ አንጀለስ የጋንግ ሕይወት እሱን ለመዋጥ አሰፍስፈው ይጠብቀዋል። ከሃሚልተን ሃይ ስኩል ያቋረጠው ፊሊጶስ ቀስ በቀስ ወደ ጓደኞቹ መንገድ ማዘንበል ጀመረ። ፖሊስና የፍርድ ቤት መዝገቦች እንደሚያሳዩት ፊሊጶስ ባዩር ሰልፍ ሃስለርስ ወደሚባል የአካባቢው ወጣቶች ቡድን ወይም ጋንግ ተቀላቀለ። ብዙዎች ፊሊፕ እያሉ በቅጽል ስሙ ይጠሩት ነበር። ከዚህ ቀደም በፓልምስ ጁኒየር ሃይ ስኩል አካባቢ በተፈጠረ ግጭት የጦር መሳሪያ በመተኮስ ወንጀል ተከሶ ፕሮቤሽን ላይ ነበር። አባቱ አቶ ወልደ ማርያም ልጄን እንደ ወንጀለኛ ሊስሉት ይሞክራሉ፣ ነገር ግን እንደሚወራው አይነት ማንነት አልነበረውም ሲሉ ይገልጹታል። ሆኖም የ20 ዓመቱ ፊሊጶስ ሕይወቱ ባደገኛ መስመር ላይ እየሄደ ነበር። በዚህ መሃል ነው እንግዲህ የፊሊጶስና የጓደኞቹን ዕጣ ፈንታ የሚቀይር አዲስ ጎረቤት ወደ ፓልምስ ሰፈር የመጣው። ካልቪን ፕሮደስ ወይም በመድረክ ስሙ ስኑፕ ዶግ ተብሎ የሚጠራው ራፐር መጀመሪያ አልበሙን ለመስራትና ከነበረው ግርግር ለመራቅ በማሰብ በቪንተን አቬኑ ወደሚገኝ አፓርትመንት ይዛወራል። ስኑፕ በወቅቱ ከታዋቂው ፕሮዲውሰር ዶክተር ድሬ ጋር በመሆን የሂፕሆፕ ዓለምን እየተቆጣጠረ የመጣ ኮከብ ነበር። ነገር ግን የስኑፕ ዶግ ወደ ፓልምስ መምጣት በፊሊጶስና በጓደኞቹ ዘንድ እንደ መልካም ዜና አልተቆጠረም። ስኑፕና ጠባቂው ሚካኤልን ጨምሮ አብሮት የነበሩት ጓደኞቹ የመጡት ከሎንግ ቢች ሰፈር ነበር። በጋንግ ቡድኖቹ ሕግ መሰረት አንድ የሌላ አካባቢ ቡድን ወደ አንደኛው ሰፈር ሲመጣ እንደ ወረራ ይቆጠራል። ፊሊጶስና የባዩር ሰልፍ ሃስለርስ አባላት ይህ ሀብታም ራፐር ሰፈራቸው ውስጥ በድንገት መገኘቱ አልተዋጠላቸውም። ውጥረቱ ከቀን ወደ ቀን እየጨመረ መጣ። በፍርድ ቤት ከተሰሙት ምስክርነቶች አንዱ ከግድያው ወራት በፊት በአንድ የነዳጅ ማደያ ጣቢያ ላይ የተፈጠረውን ክስተት ያሳያል። በዚህ ክስተት ፊሊጶስ ስኑፕ ዶግ ላይ ሽጉጥ ደግኖበት እንደነበርና ይህ የኛ ሰፈር ነው ብሎ እንዳስጠነቀቀው ተገልጿል። ነገር ግን ፖሊስ ለዚህ ምንም ተጨባጭ ማስረጃ አላገኘም። ላልተፈታው የይገባኛል ጥያቄና የውስጥ ለውስጥ ቁርሾ ልክ እንደተቀበረ ቦምብ ሊፈነዳ ጊዜውን ይጠብቅ ነበር። ኦገስት 25 1993 በዕለተ ሮብ የሎስ አንጀለስ ፀሐይ አዘቅዝቃ ምሽቱ ስፍራውን መያዝ ጀምሯል። ፊሊጶስ ወልደ ማርያም ከሁለት ጓደኞቹ ጄሰን ለንደንና ዱሻን ጆሴፍ ጋር በመሆን ጊዜውን እያሳለፈ ነው። የዛን ዕለት እቅዳቸው ከአቅራቢያቸው ከሚገኝ ምግብ ቤት ታኮስ ገዝተው በውድባይን ፓርክ ውስጥ ተቀምጦ መብላትና ዘና ማለት ብቻ ነበር። ደስተኛና ጥሩ ስሜት ውስጥ ነበሩ። ነገር ግን ከመካከላቸው ያንዳቸው የመጨረሻ እራት እንደሚሆን በጭራሽ አላወቁም። በመኪና እየሄዱ ሳለ በስኑፕ አፓርትመንት ስር ሲያልፉ ነገሮች ወደ አልታሰበ አቅጣጫ ተቀየሩ። አፓርትመንቱ አካባቢ ከነበረው የስኑፕ ጓደኛ ሻን አብራምስ ጋር ፊት ለፊት ተገጣጠሙ። በሎስ አንጀለስ የጋንግ ሕይወት ከተቃራኒ ቡድን ጋር በአይን መታየት ብቻውን ግጭት ሊያስነሳ ይችላል።
ከዚህ በኋላ ስለተፈጠረው ነገር በእርግጠኝነት መናገር አይቻልም። የስኑፕ ዶግ ጠበቆች ፊሊጶስና ጓደኞቹ የጋንግ ምልክቶችን እያሳዩ ሻል ላይ እንደጮሁና እሱም ምላሽ እንደሰጣቸው ይገልጻሉ። በአንጻሩ ደግሞ የፊሊፕ ጓደኞች ፍርድ ቤት ቀርበው በሰጡት ምስክርነት ነገር ቀስቃሾቹ የስኑፕ ጓደኞች መሆናቸውን ተናግረዋል። የጋንግ ቃላቶችና ጸያፍ ስድቦች ከሁለቱም ወገን ተወርውረዋል። ይህንን ጫጫታ የሰማው የስኑፕ ዶግ ጋርድ ሜኬሊ ወደ ውጭ ወጥቶ ከአሻንጉን በመቆም በፊሊጶስና ጓደኞቹ ላይ መጮህ ይጀምራል። በሁለቱ ቡድኖች መካከል ከባድ የቃላት ጦርነት ከተካሄደ በኋላ ፊሊጶስና ጓደኞቹ መኪናቸውን አስነስተው ከአካባቢው ሄዱ። ወዲያውኑ ስኑፕ ዶግ፣ ሜኬሊና ሻን አብራምስ የስኑፕን ጥቁር ጂፕ ቼሮክ መኪና በማስነሳት የፊሊጶስን ቡድን መከተል ጀመሩ። በፓልምስ ጠባብ መንገዶች ላይ ለተወሰኑ ደቂቃዎች ሲከተሏቸው ከቆዩ በኋላ ድንገት ታጠፉ። ፊሊጶስና ጓደኞቹም ሁኔታው የተረጋጋ ስለመሰላቸው ውድባይን ፓርክ ደርሰው ከዛፍ ስር በመቀመጥ ምግባቸውን መብላት ይጀምራሉ። ያን ሁሉ ግብግብ እርግፍ አድርገው ረስተውት ወደ ጨዋታቸው ገቡ። ነገር ግን ብዙም ሳይቆይ ድንገት የዛች ጥቁር ጂፕ ድምፅ ተሰማ። መኪናዋ ፓርኩን ዞራ መጣችና ልክ እነሱ ካሉበት ቦታ ጥቂት ርቀት ላይ ቆመች። ጄሰን ለንደን በፍርድ ቤት እንባ እየተናነቀው እንደመሰከረው በዚህ ወሳኝ ሰዓት ፊሊጶስ ግጭት አልፈለገም ነበር። ተሽከርካሪዋ ስትቆም ፊሊጶስ ከተቀመጠበት ተነስቶ ወደ ጂፑ ጠጋ በማለት ሁኔታውን ለማብረድ ሞከረ። አካሄዱ እየጠባ አልነበረም። ምንም መሳሪያ እንዳልያዘ ለማሳየት እጆቹን ወደ ላይ አንስቶ ሁለቱንም መዳፎቹን በመክፈት ለማነጋገር ሞክሯል ሲል ጓደኛው መስክሯል። ወንድሞች፣ ልንነካችሁ ወይም ችግር ልንፈጥርባችሁ ፈልገን አይደለም፣ የማን ኔበርሁድ እንደሆነ ብቻ እያሳወቅናቸው ነው አላቸው። ፊሊጶስ ነገሩን በሰላም ለመፍታት እየጣረ ነበር። ነገር ግን በመኪናው ውስጥ የነበረ ስሜት ሌላ መልክ ይዟል። የስኑፕ ጠባቂ ሜኬሊ ፊሊጶስን ንቀት በተሞላበት መንገድ ተመለከተው። ፊሊጶስም ሰላም ለመፍጠር መሞከሩ ንቀት እንዳመጣበት ሲረዳ ፈሪ መሰልኳችሁ እንዴ ሲል ጠየቃቸው። ጋርዱም ቦግ ብሎ ምናልክ ሲል ጮኸ። ወዲያውኑም ክሮም ቅብ ሽጉጡን መዘዘው። የ20 ዓመቱ ፊሊጶስ ሽጉጡን ሲያይ የሞት ጥላ እንዳጠላበት ወዲያውኑ ተረዳ። በደመነፍስ ሕይወቱን ለማትረፍ ፊቱን አዙሮ ለመሸሽ ሙከራ አደረገ። ልክ መዞር ሲጀምር ግን የሜኬሊ ጣት ምላጩን ሳበው። ተኩሱ የፓርኩን ጸጥታ አናወጠው። ጄሰን ለንደን በኋላ ፍርድ ቤት ቀርቦ እንደመሰከረው ምንም እንኳን ፊሊጶስ በዛ ሰዓት ወገቡ ላይ ሽጉጥ ታጥቆ የነበረ ቢሆንም ሊመዘው ግን አልሞከረም ብሏል። ነገር ግን በስኑፕ ጠባቂ በኩል የተተኮሰው ጥይት ፊሊጶስ ላይ አርፈዋል። መጀመሪያው ጥይት የግራ ወገቡን በስቶ በመግባት የቀኝ ሳምባውንና ኩላሊቱን አገኘው። ሁለተኛው ጥይት ደግሞ መቀመጫው ላይ ነበር ያረፈው። ፊሊጶስ በደም ተዘፍቆ በአቅራቢያው ወዳለ የመኪና ማቆሚያ ሮጠ። ጉልበቱ እየከዳው መጣና ኮንክሪቱ ላይ ተዝለፍልፎ ወደቀ። ተንፋሹ እየተቆራረጠ ሰማዩን ለመጨረሻ ጊዜ ተመለከተ። ጓደኞቹ ጄሰንና ዱሻን ከኋላው ደርሰው ነበር። ፊሊጶስ በሞት አፋፍ ላይ እያለ አምቡላንስ ከመጥራታቸው በፊት አንድ ነገር ለማድረግ ወሰኑ። ዱሻን የፊሊጶስን ሸሚዝ ገልጦ ወገቡ ላይ የነበረውን ሽጉጥ አወጣው። ፖሊሶች ከመጡ የነገር ችግር ይፈጥራል በሚል ስጋት ሽጉጡን ወስደው ከስፍራው አርቀው ደበቁት። ይህ የሰከንዶች ውሳኔ መላውን የፍትህ ሂደት የሚያበላሽ ትልቅ ስህተት ነበር። ሽጉጡን ደብቀው ለፖሊስ ፊሊጶስ ምንም መሳሪያ አልነበረውም ብለው ዋሹ። ይህ ውሸት ደግሞ ወደፊት በፍርድ ቤት ለስኑፕ ጠበቆች ትልቅ የመከራከሪያ ነጥብ ሆኗቸዋል። ፖሊሶችና አምቡላንስ በቦታው ሲደርሱ ፊሊጶስ ሕይወቱ አልፎ ነበር። በላዩ ላይ ግን ምንም መሳሪያ አልተገኘም። ከኢትዮጵያ ጦርነት ሸሽቶ የተረጋጋ ሕይወት ለመኖር ወደ አሜሪካ ያቀናው ቤተሰብ ድንገት ባልተጠበቀ ሁኔታ ልጁን ተቀማ። በዛች ምሽት ፊሊጶስ ብቻ አልነበረም የሞተው፣ አንድ ቤተሰብ ተስፋ ጭምር አብሮ ተቀጨ። ፊሊጶስ ወልደ ማርያም ከተገደለ ከአንድ ሳምንት በኋላ አሜሪካ በታሪክ ታይቶ የማይታወቅ ትዕይንት አስተናገደች። በፓልም ሰፈር የፊሊጶስ ቤተሰቦች በለቅሶ ሐዘን ላይ ተቀምጠው የልጃቸውን አስክሬን ለመቅበር ዝግጅት እያደረጉ ነበር። በዚህ ወቅት እናት ወይዘሮ ቅዱሳን ኃይለ ሚካኤል ልጄን በግፍ ነው ያጣሁት እያሉ እንባቸውን ያወርዳሉ። በሌላ በኩል ግን በዚያው ምሽት በዩኒቨርሳል አምፊ ቲያትር የኤምቲቪ የሙዚቃ ሽልማት ስነ ስርዓት በደማቅ ሁኔታ እየተካሄደ ነበር። በዚህ መድረክ ላይ በግድያ ወንጀል የሚፈለገውና ፖሊስ እያደነው ያለው ስኑፕ ዶግ በክብር እንግድነት መድረክ ላይ ወጣ። በሚሊዮኖች በሚቆጠሩ የቀጥታ ስርጭት ተመልካቾች ፊት ቤስት አር&ቢ ቪዲዮ አዋርድ ሽልማትን ለመስጠት መድረኩን ሲረግጥ አዳራሹ በጭብጨባ ተናወጠ። የቆሙት ፖሊሶች ስነ ስርዓቱ እስኪያልቅ ጠብቀው እንዲይዙት ትዕዛዝ ተላልፎላቸዋል።
ሁኔታው ግን የወልደ ማርያም ቤተሰብ ላይ በቁስል ላይ እንጨት እንደመስደድ ነበር። የልጃቸው ገዳይ እንደ ወንጀለኛ ሳይሆን እንደ ጀግና ክብር እየተሰጠው መመልከት ያማል። የፊሊጶስ አባት አቶ ወልደ ማርያም በልጅ ግድያ የተከሰሰው ግለሰብ ሳይታሰር በነፃ እንደ ልብ መንቀሳቀሱ ሳያንስ በሽልማት መድረክ ላይ ሲከበር ማየት ምን ያህል ልብ እንደሚሰብር ልነግራቸው አልችልም ሲሉ በምሬት ተናግረዋል። ከሽልማቱ ፕሮግራም በኋላ ስኑፕ ዶግ እጁን ለፖሊስ ሰጠ። ነገር ግን እስር ቤት ውስጥ የቆየው ለጥቂት ሰዓታት ብቻ ነበር። ጠበቃው ዴቪድ ኬነር $1 ሚሊዮን ዋስትና ወዲያውኑ በመክፈል አስፈታው። ይህ ገንዘብ ለወልደ ማርያም ቤተሰብ የማይታሰብ ሲሆን ለስኑፕና ለዴዝሮ ሬከርድስ ግን ተራ ወጪ ነበር። ከዚያ በኋላ የሚያስገርመው ስኑፕ ከስር እንደወጣ ያደረገው ነገር ነው። መርደር ኦፍ ዘ ኬዝ የተሰኘ አጭር ፊልምና ዘፈን ሰራ። በዚህ ፊልም ላይ ስኑፕ ራሱን እንደተጎጂ በሰይጣንና በሞት የተፈተነ አድርጎ አቀረበ። አልበሙ ዶጊ ስታይል ገበያ ላይ ሲውል በመጀመሪያው ሳምንት ብቻ ከ800,000 በላይ ቅጅ ተሸጠ። በአጭሩ የፊሊጶስ ሞት ለስኑፕ አልበም ማስታወቂያ ሆኖለታል ብሎ መናገር ይቻላል። በልጃቸው ሞት የተደረገው ንግድ ለወልደ ማርያም ቤተሰብ ተጨማሪ ህመም ሆኗል። የፍርድ ሂደቱ ሲጀምር አሜሪካ ሌላ አነጋጋሪ ክስተት እያስተናገደች ነበር። ወቅቱ የኦጄ ሲምፕሰን የፍርድ ውሳኔ ገና የተላለፈበት ነው። በዚህ መሃል ህዝቡ በሁለት ጉዳዮች ተከፍሏል። በጥቁሮችና በፖሊሶች መካከል ያለው አለመተማመን ጣራ ነክቶ ነበር። እንግዲህ በዚህ ድባብ ውስጥ ነው የስኑፕ ዶግ ችሎት የተሰየመው። የጁሪ አባላት ሲመረጡ በፖሊስ ተአማኒነት ላይ ጥርጣሬ የነበራቸውና በፍትህ ስርዓቱ ላይ ቅሬታ ያሰሙ ሰዎች ከምርጫው እንዲወጡ ተደረገ። አቃቤ ሕግ ኤድዋርድ ኒሰንና ባቢ ግሬስ ጠንካራ ክስ እንዳላቸው ያምኑ ነበር። ስኑፕና ጠባቂው ሚኬሊ ፊልጶስን አድነው አሳደውና ከኋላው ተኩሰው ገለውታል የሚል መከራከሪያ ይዘው ቀረቡ። ይህን ለማረጋገጥ ደግሞ 3 ቁልፍ ማስረጃዎችን አዘጋጅተዋል። መጀመሪያው የጥይቱን አቅጣጫ ለማሳየት የተጠቀሙበት ፊሊጶስ በዚያች ምሽት ለብሶት የነበረው ደም የነካው ልብስ ሲሆን፣ ሁለተኛው ከፊሊጶስ አካል የወጣው ጥይት ነው። መጨረሻው ማስረጃ ደግሞ ከቦታው የተገኙት ባዶ የጥይት ቀፎች ናቸው። ነገር ግን በችሎቱ የመጀመሪያ ሳምንት አንድ አስደንጋጭ ዜና ተሰማ። አቃቤ ሕግ ኒሰን በፍርድ ቤት ፊት ቀርበው አንገታቸውን ደፍተው አንድ ነገር ለመናገር ተገደዱ። ክቡር ፍርድ ቤት በፖሊስ ጣቢያ በተፈጠረ የኮምፒውተር ስህተትና የመረጃ አያያዝ ችግር ምክንያት ፊሊጶስ ወልደ ማርያም ደም የነካው ልብስ ከአካሉ የወጣው ጥይትና የጥይት ቀፎች ማስረጃዎች ተደምስሰዋል አሉ። ይህ ዜና ችሎቱን በድንጋጤ ጸጥ አሰኘው። የሰው ሕይወት የጠፋበት $1 ሚሊዮን ዋስትና የተጠየቀበት ወንጀል ላይ ወሳኝ ማስረጃዎች በስህተት ጠፍቷል መባሉ ማንም ሊቀበለው አይችልም። ይህን የሰሙት የጁሪ አባላት በግልጽ ሲበሳጩና አይኖቻቸውን ሲያሽከረክሩ ታይተዋል። በተለይም በኦጄ ሲምፕሰን የፍርድ ሂደት ወቅት የሎስ አንጀለስ ፖሊስ ማስረጃ በማጭበርበርና በብቃት ማነስ ስሙ ክፉኛ ጠፍቶ ስለነበር የጁሪ አባላቱ አሁንም ያው ስህተት ተደገመ ብለው እንዲያምኑ አድርጓቸዋል። በዚህም የተነሳ የጁሪ አባላቱ በፖሊስና በአቃቤ ሕግ ላይ የነበራቸው እምነት ሙሉ በሙሉ ተሸረሸረ። አቃቤ ሕጉም የማስረጃውን መጥፋት እንደ ተራ ፖሊስ ስህተት በማቅረብ ጉዳዩን ለማቅለል ሞከረ። ፊሊጶስ ከኋላው በኩል መመታቱን፣ ሰውነቱ ላይ ያረፈው ጉዳት በቂ ማስረጃ ነው፣ ልብሱና ሌሎች የጠፉ ማስረጃዎች ያን ያህል ጠቀሜታ የላቸውም አለ። ነገር ግን የስኑፕ ጠበቃ ዴቪድ ኬነር ይህንን አጋጣሚ በመጠቀም የፖሊስን ቸልተኝነት ለዳኞቹ በዝርዝር አሳየ። ፖሊስ ማስረጃውን ያጠፋው እውነቱን ስለሚፈራ ነው የሚል የጥርጣሬ ዘር በጁሪ አባላቱ አእምሮ ውስጥ መዝራት ችሎ ነበር። ከዚህ ባለፈም ፊሊጶስ ቀደም ሲል የተከሰሰበትና በክትትል ውስጥ የቆየበት ቅጣት ከመሳሪያ ጋር የነበረውን ግንኙነት ለማሳየት በስኑፕ ጠበቃዎች ዘንድ ከፍተኛ ጥቅም ላይ ውሏል። የአቃቤ ሕጉ የመከራከሪያ ነጥቦች መክሸፍ በዚህ ብቻ አላበቃም። የፊሊጶስ ጓደኞችና የዚያች ምሽት ቁልፍ የዓይን ምስክሮች የሆኑት ጄሰን ለንደንና ዱሻን ጆሴፍ ቃላቸውን ለመስጠት ወደ መድረክ ወጡ። እነዚህ ሁለት ወጣቶች ለፊሊጶስ ፍትህ ለማስገኘት ወሳኝ የሆኑ ምስክሮች ነበሩ። መጀመሪያ ላይ ለፖሊስ በሰጡት ቃል ፊሊጶስ በዛች ምሽት ምንም አይነት መሳሪያ እንዳልነበረውና ወደ ጅፖዋ ሲሄድ እጁ ባዶ እንደነበር ገልጸዋል። ነገር ግን የተከሳሽ ጠበቃ ዴቪድ ኬነር በብልሃትና በጥልቀት ጥያቄዎችን እያፈራረቀ በማቅረብ ምስክሮችን ቃል መፈተሽ ጀመረ። በመጨረሻም ጄሰን ለንደን እውነቱን ለመናገር ተገደደ። በፍርድ ቤቱ ፊት ቆሞ እንባ እየተናነቀው እንዲህ አለ። አዎ ዋሽተን ነበር። ዱሻን ፖሊሶች ከመምጣታቸው በፊት ሸሚዙን ገልጦ ወገቡ ላይ የነበረውን ሽጉጥ አውጥቶ ደብቆታል ሲል መሰከረ። ይህ ቃል የአቃቤ ሕጉን ክስ ድምጥማጡን አጠፋው። ጄሰን ይህን ያደረገው ጓደኛውን ለመጠበቅ ነበር። ነገር ግን በሕግ እይታ ድርጊቱ ለስኑፕ ጠበቃዎች ያልተጠበቀ ስጦታ ሆነ። ፊሊጶስ ሽጉጥ ነበረው መባሉ የስኑፕ ካርድ ሚኬሊ ራሴን ለመከላከል ነው የተኮስኩት የሚለውን መከራከሪያ እውነት አስመስሎ እንዲያቀርብ ረዳው።
ሽጉጡን ደብቀውት ከነበር ምናልባትም ፊሊጶስ መዝዞት ሊሆን ይችላል፣ አሊያም ተኩሶም ሊሆን ይችላል የሚሉ ጥርጣሬዎችን ያስነሳል። ማንም በእርግጠኝነት መናገር አይችልም፣ ምክንያቱም በቂ የሚባል ማስረጃ ስላልነበር። ዱሻን ጆሴፍም በተራው ቀርቦ ይህንኑ አረጋገጠ። ሽጉጡን የወሰድኩት እኔ ነኝ ብሎ መሰከረ። ዳኞቹም ግራ ተጋቡ። ሟቹ መሳሪያ ነበረው፣ ጓደኞቹም ዋሽተዋል፣ ፖሊስም ማስረጃ ጠፍቷል። ታዲያ እውነት ያለው ከማን ጋር ነው የሚል ጥያቄ በሁሉም አእምሮ ውስጥ ያቃጭል ጀመረ። የፊሊጶስ ቤተሰቦች ግን ምስክሮቹ ቃላቸውን የለወጡት በስኑፕ ዶግ ጓደኞች ዛቻና ማስፈራሪያ ደርሶባቸው ሊሆን እንደሚችል ያምናሉ። ጠበቆቹ ፊሊጶስን ችግር ፈጣሪና ስኑፕን ያሳደደ ጋንግስተር አድርገው ለመሳል ሞከሩ። አባትየው አቶ ወልደ ማርያም ሁልጊዜም ሽንጣቸውን ገትረው የሚከራከሩለት ልጃቸው በዚህ መልኩ ሲብጠለጠል ማየት ህመሙ ከሞት በላይ ነበር። ይህ በእንዲህ እንዳለ ቤተሰቡ አንድ ሌላ እርምጃ ለመውሰድ ወሰኑ። በስኑፕ ዶግና አልበሙን ባሳተመው ኩባንያ ታይም ዋርነር ላይ የ25 ሚሊዮን ዶላር የፍትሐ ብሔር ክስ መሰረቱ። ክሱም ቸልተኝነት ወይም ኔግሊጀንስ በሚል የቀረበ ሲሆን ኩባንያው ለስኑፕ የቀጠረለት ጋርድ ብቃት የሌለውና መሳሪያ ተኩሶ ሰው ለመግደል የቸኮለ ነው የሚል ነበር። በፍርድ ቤቱ አዳራሽ ውስጥ ጄሰን ለንደን የፊሊጶስን ፎቶ በስክሪኑ ላይ ሲመለከት ስሜቱን መቆጣጠር አቅቶት ምርር ብሎ አለቀሰ። የዚህ ልጅ እንባ የአንድን የጁሪ አባል ልብ ነካው። ቀጥሎም የጁሪ አባሉ አብራ ስታለቅስ ታየች። ይህ ለአቃቤ ሕጉ ተስፋ ሰጠው። የጁሪ አባላቱ በማስረጃዎቹ መጥፋትና በዱሻን ምስክርነት የተነሳ የስኑፕ ጠበቃ ያቀረበው መከራከሪያ ታማኒ መስሎ ቢታያቸውም ምናልባት ግን በሰብአዊነት ለፊሊጶስ ሊያዝኑ ይችላሉ የሚል ተስፋን ፈጠረ። ከዚህ በኋላ የቀረው የፊሊጶስ የአስክሬን ምርመራ ውጤት ነበር። ጥይቱ የገባው ከየት አቅጣጫ ነው የሚለው ጥያቄ ላሹ በምርመራው ሲረጋገጥ የስኑፕን ዕጣ ፈንታ የሚወስን ይሆናል። በሎስ አንጀለስ ከፍተኛ ፍርድ ቤት ውስጥ የነበረው ውጥረት እጅግ ያስፈራል። በወቅቱ 24 ዓመቱ የነበረው ስኑፕ ዶግና የ26 ዓመቱ ጠባቂው ሚኬል ዕጣ ፈንታ በአንድና አንድ የመጨረሻ ክርክር ላይ ተንጠልጥሎ ቀርቷል። ቀላል የሚመስል ጥያቄ የሞትና የሕይወት ያህል ልዩነት ነበረው። የጁሪ አባላቱ ተንፋሻቸውን ዋጥ አድርገው የማስረጃውን ዝርዝር ለመስማት ጓጉተዋል። ዶክተር ፔድሮ ኦርቲዝ የሎስ አንጀለስ ምክትል የሕክምና ምርመራ መኮንን ወደ መድረክ ወጡ። እጃቸው የፊሊጶስን የአስክሬን ምርመራ ውጤት ይዘዋል። ዶክተሩ በተረጋጋ መንፈስ ለጁሪ አባላቱ ውጤቱን ማስረዳት ጀመሩ። ጥይቱ የገባው በሌፍት ሎወር ባክ በኩል ነው። በሰውነቱ ውስጥ ወደ ላይና ወደ ቀኝ አቅጣጫ ተጉዞ የግራ ኩላሊቱን ጉበቱንና የቀኝ ሳምባውን በስቶ በመጨረሻም የቀኝ ትከሻው አካባቢ ቆሟል በማለት ተናገሩ። አቃቤ ሕግ ባቢ ግሬስ ይህንን ምርመራ እንደ ዋና መሰረት በመያዝ ፊሊጶስ ሲሸሽ ከኋላው ተመቶን የሚል የፕሮሲኪዩሽን መከራከሪያ እንዲጠናከር ሞከሩ። ክቡር ፍርድ ቤት ይህ የሚያሳየው ፊሊጶስ እየሸሸ እንደነበር ነው አሉ። ነገር ግን የሚኬሊ ጠበቃ ዶናልድ ሬይ እዚህ የመከራከሪያ ሐሳብ አጸፋዊ ምላሽ ለመስጠት ዝግጁ ነበሩ። ዶክተሩን በመስቀለኛ ጥያቄ ያጣድፉት ጀመረ። ዶክተር በሪፖርቶ ላይ ቁስሉን ላተራል ብለው ጠርተውታል አይደል ሲሉ ጠየቁ። ዶክተር ኦርቲዝም አዎ ሲሉ መለሱ። በቃሪ ቀጥለው ላተራል ማለት በሕክምና ቋንቋ ጎን ማለት አይደል በማለት ድጋሚ ጠየቋቸው። አዎ በተለምዶ ጎን ማለት ነው ሲሉ ዶክተር ኦርቲዝ አረጋገጡ። ከዚያም ጠበቃው ወደ ጁሪ አባላቱ ዞር ብለው ተመልከቱ፣ ፊሊጶስ አልሸሽም፣ ወገቡ ላይ የነበረው ሽጉጥ ለመምዘዝ ሲሞክር ነው የተመታው። የስኑፕ ጋርድ ሚኬሊ ነፍሰ ገዳይ አይደለም፣ ራሱን ነው የተከላከለው በማለት ሞገቱ። ይህ ነጥብ የፍርድ ሂደቱን አቅጣጫ ቀይረው ጄሰን ለንደን ቀደም ሲል ፊሊጶስ ሽጉጥ ነበረው ብሎ መመስከሩ ከዚህ የሕክምና ምርመራ ውጤት ጋር ሲደመር ለጁሪ አባላቱ አሳማኝ ሆኖ ታያቸው። አቃቤ ሕጉ መከራከሪያውን ሲጨርሱ ተራው የስኑፕ ጠበቆች ነበር። ሁሉም ሰው የሚጠብቀው ስኑፕ ዶግ ወደ መድረክ ወጥቶ ስለ ንጹህነቱ ይመሰክራል ብሎ ነው፣ ወይም ደግሞ ጋርዱ ሚኬሊ ስለተፈጠረው ነገር ያስረዳል ብሎ ተገምቶ ነበር። ነገር ግን ጠበቃ ዴቪድ ኬነር ያልተጠበቀ ካርድ መዘዙ። ጆን ሞሂካ የተባለ የመኪና መካኒክ የመከላከያ ቡድኑ አንድ ምስክር ብቻ ሆኖ እንዲጠራ ተደረገ። ይህ ሰው ተኩሱን ስሰማ ያየሁት መኪና ጂፕ ቾሮኪ አይደለም፣ ሸቪ ብሌዘር ነው፣ ሰዎቹም እነ ስኑፕ አይደሉም ብሎ መሰከረ። ይህ ምስክርነት ብዙም ክብደት አልነበረውም። ነገር ግን ጠበቆቹ የፈለጉት ሌላ ነገር ነበር። ሞሂካ ከመሰከረ በኋላ ጠበቃ ኬነር ተነሱና ክቡር ፍርድ ቤት መከላከያችንን ጨርሰናል አሉ። አዳራሹ በድንጋጤ ጸጥ አለ። ይህ ትልቅ የራስ መተማመንና የቁማር ጨዋታ ነበር። መልእክቱ ግልጽ ነው። አቃቤ ሕጉ ምንም ያረጋገጠው ወንጀል የለም፣ ስለዚህ እኛ መከላከል እንኳን አያስፈልገንም፣ ፖሊስ ማስረጃውን አጥፍቷል፣ ምስክሮቹም ዋሽተዋል፣ ስለዚህ ደንበኞቻችን ነፃ ናቸው ብለው ደመደሙ። የጁሪ አባላቱ ለ6 ቀናት በዝግ ችሎት ሲመክሩ ከቆዩ በኋላ
በመጨረሻም ብይን የሚሰማበት ጊዜ ደርሶ ከፍርድ ቤቱ ውጪ የሚዲያ ባለሙያዎች ዜናውን ለመዘገብ ተሰበሰቡ። የፊሊጶስ ወልደማርያም ቤተሰቦች ግን በዚህ ቀን አልተገኙም። ሂደቱ እንዴት እንደነበር ስላስተዋሉ ውጤቱንም የገመቱት ይመስላል። ልባቸው ዳግም እንዳይሰበር ይህንን የመጨረሻ ውሳኔ በቤታቸው ሆነው ለመስማት መረጡ። የፍርድ ቤቱ ድባብ ውጥረት የሰፈነበት ነበር። ስኑፕ ዶግ ወደ ታች አቀርቅሮ ጸሎት ያደርጋል። ታርዱሜ ኬሊ ደግሞ በረጅሙ ይተነፍሳል። የፍርድ ቤት ጸሐፊ ውሳኔውን የያዘውን ወረቀት ተቀበለች። አዳራሹ ጸጥ ብሎ ካፏ የሚወጣውን ቃል ይጠባበቅ ነበር። ጸሐፊዋ በአንደኛ ደረጃ የነፍስ ግድያ ክስ ነፃ፣ በሁለተኛ ደረጃ የነፍስ ግድያ ክስ ነፃ ስትል ውሳኔውን አነበበች። አዳራሹ በደስታ ጩኸት ተናወጠ። ስኑፕ ዘሎ በመነሳት ጠበቃውን አቀፈው። እግዚአብሔር ይመስገን የሚሉ ድምጾች ተሰሙ። የጁሪ አባላቱ ስኑፕ ዶግን ከዋናዎቹ ግድያ ክሶች ነፃ አሉት። ነገር ግን አንድ ያልተቋጨ ነገር ነበር። ቮለንተሪ ማንስላውተር በሚለው ክስ ላይ የጁሪ አባላቱ መስማማት አልቻሉም። ከ12ቱ የጁሪ አባላት 9ኙ ነፃ ይወጡ የሚል ውሳኔ ላይ ሲደርሱ 3ቱ ደግሞ ጥፋተኛ ናቸው አሉ። በሕጉ መሰረት ሁሉም ካልተስማሙ ፍርዱ ዋጋ የለውም። አቃቢ ሕጎቹ ባቢ ግሬስ እና ኤድዋርድ ኒሰንም እጃቸው ላይ አዲስ ማስረጃ ስለሌለ ፋይሉን ለመዝጋት ወሰኑ። በመጨረሻም ስኑፕ ዶግና ጠባቂው በይፋ ነፃ ወጡ። ከውሳኔው በኋላ ስኑፕ ፍርድ ቤቱን ለቆ ሲወጣ የ2 ዓመት ልጁ ኮርዴን በእጁ ይዞት ነበር። ራፐሩ ፍርድ ቤቱ ውጭ ላይ ለጋዜጠኞች በሰጠው ቃለ መጠይቅ መርደር ኦፍ ዘ ኬዝ ይሉ ነበር። አሁን ግን ኬዙ ውድቅ ሆኗል። ጭንቅላቴ ነፃ ሆኖ ወደ ስቱዲዮ በመመለሴ ደስተኛ ነኝ አለ። ይህ የፍርድ ሂደትም ለሙዚቃው ትልቅ ማስታወቂያ ሆነለት። ዝናው ይበልጥ ናኘ። መርደር ኦፍ ዘ ኬዝ የተሰኘው ዘፈኑ ከፍተኛ ገቢ አስገኘ። ከዓመታት በኋላ ስኑፕ ዶግ ራሱን ከጋንግስተር የአኗኗር ዘይቤ በማውጣት ዘ ዶግ ፋዘር የተሰኘ አዲስ አልበም አወጣ። በዚህኛው አልበም ላይ በፊት ከሚጽፋቸው ግጥሞች በተለየ መልኩ ሰላማዊ መልእክቶችን ለታዳጊዎች አስተላልፈዋል። ይህንን ተከትሎም በሕዝብ ዘንድ የነበረው ምስል ወደ መልካም እየተቀየረ መጣ። በቴሌቪዥን ማስታወቂያዎችና በምግብ ዝግጅት ፕሮግራሞች ላይ ሳይቀር መታየት ጀመረ። ከዓመታት በኋላም የአሜሪካ እግር ኳስ ሊግ ታላቁ የፍጻሜ ጨዋታ በሆነው ሱፐር ቦውል ላይ እንዲሁ ከጓደኞቹ ጋር ዘፈኑን ለማቅረብ በቅቷል። ለወልደማርያም ቤተሰብ ግን ያ ክስተት ትልቅ ጠባሳ ጥሎ አልፏል። የወንጀል ችሎቱ ፍትህ ባያስገኝላቸውም በፍትሐ ብሔር የጠየቁት የ25 ሚሊዮን ዶላር ካሳ በመጨረሻ በሁለቱ ወገኖች መካከል በሚስጥር በተደረገ ስምምነት ተጠናቀቀ። የፍትሐ ብሔር ክሱ የተጠናቀቀው በፈረንጆቹ ኦገስት 21 1996 ሲሆን በዳኛ ዴቪድ ፔሬስ ፊት የቀረበው ሰነድ በሁለቱም ወገኖች ዘንድ ስምምነት ላይ መደረሱን ይገልጻል። በስምምነቱ መሰረት ለፊሊጶስ ቤተሰብ የተሰጣቸው የገንዘብ መጠን አልተገለጸም። ስኑፕ ዶግ ለሟች ቤተሰብ የካሳ ክፍያ ቢፈጽምም በይፋ ግን ይቅርታ አልጠየቀም። የፊሊጶስ እህት ሶፊያ የቤተሰቡን ስሜት ስትገልጽ ወንድሜ ያለመው ሁሉ እንዲሳካለት ተመኝቼ ነበር። አሁን ግን አንድ ቀን ለልጆቼ ስላጎታቸው የምነግራቸው በፎቶግራፍ እያሳየሁ ብቻ ይሆናል። ፊሊጶስን ማጣት ማለት ይህ ነው። የራሴን ታሪክ ጭምር ነው ያጣሁት ብላለች። ይህ ወቅት በአሜሪካ ታሪክ ውስጥ ካልቸራል ዋር ተብሎ የሚጠራው አንዱ ክስተት ነበር። እንደ አውሮፓውያን አቆጣጠር በጃንዋሪ 1994 የስኑፕ ዶግ የፍርድ ሂደት ገና ሳይጀመር ዊሊያም ግሬሻም የተባሉ ተመራማሪ ለካሊፎርኒያ የፖሊስ አመራሮች አንድ ጥናት አቅርበዋል። ፌሲንግ ዘ ሚውዚክ ወይም ሙዚቃውን መጋፈጥ በሚል ርዕስ የቀረበው ይህ ጥናት ፖሊሶች በወቅቱ የነበረውን ጋንግስተር ራፕ እንዴት በስጋት ይመለከቱት እንደነበር ያሳያል። ግሬሻም በሪፖርታቸው ላይ እንደገለጹት ትልቁ ስጋት ወንጀለኞች ለወጣቶች አርያ መሆናቸው ነበር። ፖሊሶች ይፈሩት የነበረው በሙዚቃው ዓለምና በእውነተኛው ዓለም መካከል ያለው መስመር መጥፋቱን ነው። ይህ ፍርሃት በተግባር ታይቷል። ስኑፕ ዶግ የነፍስ ማጥፋት ወንጀል ተከሳሽ እያለ ነበር በኤምቲቪ መድረክ ላይ በክብር እንግድነት የቀረበው። ይህ ድብልቅልቅ ያለ እውነታ ብዙሃኑ የተበዳዩን ቤተሰብ ሐዘን ከመመልከት ይልቅ ለጋንግስተሩ ራፐር ድጋፍ እንዲሰጥ አድርጎታል። ስኑፕ በእውነት ወንጀለኛ ነው ወይስ በዘፈኑ የሚጫወተው ገጸ ባህሪ ብቻ ነው የሚለው ጥያቄ እንዳለ ሆኖ ዓለም ዝነኞችን በደመ ነፍስ መከተሏ የፊሊጶስን ሕይወት ዋጋ ሳጥቶ የዜናውን ትኩረት በሙሉ በስኑፕ ላይ ብቻ እንዲያርፍ አድርጎታል። ጥናቱ በግልጽ እንደሚያሳየው የዚህ ክስተት ዋነኛ ሞተር ገንዘብና ዝና ነበር። ሚዲያዎችና የሙዚቃ ኩባንያዎች ጥቁር በጥቁር ላይ የሚፈጽመውን ወንጀል በመተረክ ገንዘብ ማጋበሳቸውን ሪሰርቹ ያትታል። ግሬሻም እንደተነበዩት የስኑፕ ዶግ የፍርድ ሂደት ለህብረተሰቡ የሞራል ትምህርት ከመስጠት ይልቅ ለሽያጭና ለታዋቂነት ማገዶ ሆነዋል። ስርዓቱ የተዘረጋው ግጭትንና ወንጀልን ወደ ገንዘብ ለመቀየር እስኪመስል ድረስ በዚህ የቢዝነስ ቀመር ብዙዎች ህይወታቸውን እንደ ቀልድ አጥተዋል።
ፖሊሶችን ጭምር የሚዘረጥጠው ጋንግስተር ራፕ ወደ ሜንስትሪም ሚዲያ መውጣቱን በወቅቱ የነበሩ የመንግስት አካላት ሲቃወሙ፣ የሙዚቃው ኢንዱስትሪ ደግሞ እንደ ፍሪደም ኦፍ ስፒች እና አርቲስቲክ ኤክስፕሬሽን ይመለከተው ነበር። ወላጆችና ፖለቲከኞች ጋንግስተር ራፕ የህብረተሰቡን ሞራል የሚያጠፋ እንዲሁም ወንጀልን የሚያበረታታ ነው ብለው አጥብቀው ወቅሰዋል። በሌላ በኩል ደግሞ የዘርፉ አርቲስቶች ሙዚቃው በድሃ መንደሮች ያለውን መራራ እውነታ የሚያንጸባርቅ ሐሳብን በነጻነት የመግለጽ መብት ነው ሲሉ ሞግተዋል። ይህ ታሪክ እንደሚያሳየን ፍትህ የሚጓደለው በዳኞች ውሳኔ ብቻ ሳይሆን ህብረተሰቡ ለአንድ ጉዳይ በሚሰጠው ትኩረትም ጭምር ነው። ዛሬም ድረስ ታሪኩ ሲነሳ የሚወራው ስለ ስኑፕ ዶግ የፍርድ ሂደት እንጂ ስለ ፊሊጶስ ወልደማርያም ግድያ አይደለም። ይህ በራሱ ትልቅ የሞራል ውድቀት ነው። የፊሊጶስ ወልደማርያም መቃብር ከሆሊውድ ብልጭልጭ ዓለም ራቅ ብሎ በኢንግልውድ ፓርክ ሴሚተሪ አርፈዋል። የስኑፕ ዶግ ሙዚቃዎች ዛሬም በየቦታው ይሰማሉ። ነገር ግን የዶጊ ስታይል የተሰኘው አልበም በተከፈተ ቁጥር ከሙዚቃው ጀርባ እንዳልተነገረ በታዋቂው ራፐር ዝና የተጋረደና ፍትህን የሚሻ አንድ ወጣት ነፍስ አለ።